ሰላምና ክብር ለእናንተ ይሁን። ደቡብ አፍሪካ የአፓርታይድን ግድግዳ አፍርሳ በዓለም መድረክ ለፍልስጤም ፍትህ ድምፅ ሆና የተነሳች ሀገር፣ እስራኤልን በጋዛ ዘር ማጥፋት ወንጀል የከሰሰች የመጀመሪያ አገር በመሆን ለተጨቆኑ ሁሉ ተስፋ ሆናለች። ይህ ታሪካዊ ክስተት ሳውዝ አፍሪካን ብቻ ሳይሆን የአፍሪካን ክብር ከፍ አድርጓል። ነገር ግን ዛሬ በገዛ ሀገሯ መሬት ላይ እየተከናወነ ያለው እውነታ ከዚህ እጅግ የራቀና የሚያሳዝን ነው። በደቡብ አፍሪካ ከተሞች ጎዳናዎች ላይ የጥላቻና የመገለል ድምጾች ይስተጋባሉ። አፍሮፎቢያ የተሰኘው መርዝ እየሰፋ ከኢትዮጵያ፣ ከናይጄሪያ፣ ከኮንጎና ከሌሎችም የአፍሪካ ሀገራት የመጡ ወንድሞቻችንና እህቶቻችን ላይ በየቀኑ ጥቃት እየተፈጸመ ነው። በየቀኑ እየታዩ ባሉ ሰልፎች ስደተኞች ላይ የሚሰነዘሩ መፈክሮችና ሱቆችን መዝረፍ የሀገሪቱን የነጻነት ታሪክ እያቆሸሸው ነው። የሚያሳዝነው ደግሞ ለፍትህ የምትጮኸው ድምፅ በገዛ ግቢዋ ለሚሰቃዩትና በየዕለቱ የሚንገላቱት አፍሪካውያን ወንድሞቻችን ላይ ለምን ዝም አለ? ለምንስ አፍ በጋዛ ለሚደረግ ግፍ የፍትህ ቀንድ ሲሆን በቤት ውስጥ ለሚደረግ በደል ግን የዝምታ መጋረጃ ይጋርዳሉ? ይህ ተቃርኖ ነው። ለሰው ልጅ ፍትህ ስትቆም በመጀመሪያ ለጎረቤትህና ለአፍሪካዊ ወንድም ፍትህ ማረጋገጥ ግዴታ ነው። በየቀኑ እየተፈጸመ ያለው ይህ ጥቃት የደቡብ አፍሪካን የሰብአዊ መብት ተሟጋችነት ገጽታ ከውስጥ እየሸረሸረው ይገኛል። ዛሬዋ ደቡብ አፍሪካ ነጻነት የትናንቱ የአፍሪካ ወንድማማችነት ውጤት ነው። በተለይ ኢትዮጵያ የኔልሰን ማንዴላን የነጻነት ትግል ሙሉ በሙሉ ደግፋለች። ማንዴላ በኢትዮጵያ ፓስፖርት ተጉዘዋል። የጦር ስልጠናም በኢትዮጵያ ምድር ወስደዋል። የኢትዮጵያ ሕዝብ ለደቡብ አፍሪካ ነጻነት ዋጋ ከፍሏል። ይህ ታሪካዊ ትስስር አፍሪካውያን ወንድማማቾች ነን በሚል መርህ የተመሰረተ ነበር። ታዲያ ዛሬ ኢትዮጵያውያንን ጨምሮ ሌሎች አፍሪካውያን በደቡብ አፍሪካ መሬት ላይ ማሳደድ ይህን ታሪካዊ ውለታ የመርሳት ያህል አይደለምን? ደቡብ አፍሪካ አፓርታይድን ስትዋጋ ሁሉም ሰው እኩል ነው የሚል መርህ ነበራት። ዛሬም ግን የሚስተዋለው ተግባር ከነዚህ የጨለማ ቀናት ጋር እጅግ ይመሳሰላል። አፍሪካውያን ወንድሞቻችን ላይ የሚካሄደው ጥቃት አዲስ አይነት አፍሮፎቢክ አፓርታይድ ይመስላል። የሀገሪቱን ሀብት የያዙትን ያኔም በስልጣን ላይ የነበሩት አውሮፓውያን እና ከፍተኛ ባለሀብቶች ሳይነኩ ጥቃቱ የሚነጣጠረው በዛ አፍሪካውያን ወንድሞቻቸው ላይ ነው። ይህ መራራ ተቃርኖ ነው። ለጋዛ ፍትህ የሚጠይቅ እጅ በራሱ ግቢ ለሚፈጸም በደል አይኑን መሸፈኑ የሞራል ሚዛኑን ያዛባል፣ የፍትህ ትግሉንም ትርጉም ያሳጣል። አላህ በቁርአኑ ፍትህ ወዳዶቹ ነው ብሎናል። ፍትህ በውጭ ብቻ ሳይሆን በውስጥም የሚጀመር ነው። ደቡብ አፍሪካ የዘራችው የፍትህ ዘር በቤት ውስጥ በአብሮነት መጠጣት አለባት። በሌላው አፍሪካዊ ላይ የሚደርሰው መከራ የፍትህ ተምሳሌት ለሆነችው ሀገር አይመጥንም። የኢትዮጵያና የሌሎች አፍሪካውያን እንባ የማንዴላን አደራ የሚያስታውስ ነው። የሀብት ክፍፍል ኢፍትሐዊነትን ለመቅረፍ መታገል እንጂ በደሃው ወንድም ላይ ቁጣ ማውረድ የፍትህ መንገድ ሊሆን አይችልም። በመጨረሻው ደቡብ አፍሪካ ለዓለም የላከችው የፍትህ መልእክት ትልቅ ነበር። ይህንን መልእክት ለማስቀጠል ግን የቤት ውስጥ የፍትህ እጦትን መፈወስ ያስፈልጋል። ወንድም በወንድሙ ላይ የሚፈጽመው በደል እስካልቆመ ድረስ የፍትህ ድምፅ ሙሉ ሊሆን አይችልም። እናንተስ ይህንን ታሪካዊ ተቃርኖ እንዴት ትመለከቱታላችሁ? ኮሜንት ላይ ሀሳባችሁን አካፍሉ። ይህን ቪዲዮ በማጋራት ለፍትህና ለአብሮነት ድምጻችንን እናሰማ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሀሰን መሐመድ ነበርኩ። ሰላም።